አሰላሙ አለይኩም ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ ዳቦ በከስ ልንደፋ ነው። እዚህ ጋር የተዘጋጀ ደፍታችሁ ያዘጋጃችሁት ኳይቲ ዱቄት 1 ኪስ ወይም 1 ኪሎ ግራም ነው። መጀመሪያ ስኳር 2 ማንኪያ አርጋችሁ ካሜራውን ውሃውን አርጋችሁ እንደዛ 10 ደቂቃ አስቀምጡት። ካሜራው ይሰራል አይሰራም ለማወቅ ስኳር ደግሞ ካሜራውን በደንብ ቶሎ እንዲሰራ ያደርገዋል። 1 ኪስ ኳይቲ ዱቄት ነው። ኳይቲ ቢሆን ዳቦ በጣም ያምራል። ከሌለም ደግሞ ማንኛውንም እንደ ቤት ነው። እኛ ጋር ያለው ቤኪንግ ፓውደር ነው ይሄ። ቫኒሊያው ካለ አለ፣ ከሌለ ግን ባታረጉበትም ችግር የለውም። ለምን ምንም አይነት ባዕድ ነገር ስለሌለው፣ በተለይ ጾመኛ ለሆናችሁ እህቶቼ አሪፍ ዳቦ ነው። ሞክሩት። ዳቦ በከስ ነው ደግሞ ሊጡ ብዙም ሳይወፍር ብዙም ሳይቀጥን ጨው አርጉበት። ቅመም አላረግበትም። ቅመም ያለው ዳቦ ትንሽ ያዝ ያረጋል። ቅመሙን ከፈለጋችሁ ማድረግ ትችላላችሁ። ብዙም አትሹት። ይሄው እንደዚህ ሲሆን እንደ ቤታችሁ ሙቀት ሲደርስላችሁ አብረን እንጋግረዋለን። ቤተሰብ ዳቦአችን እንደዚህ ደርሷል። ስኒያው ላይ ስታረጉ መልሱት። ደግማችሁ ወደ ላይ ስኒያው ይኸው ከታይ አድርጌበታለሁ። የኛ ስኒያ ትልቅ ስለሆነ በገስቲር ከሱን ስታረጉ ደግሞ በዘይት እየቀባችሁ በኋላ ላይ ስታላቁት እንዲያስቸግራችሁ ከሱ ላይ ዘይት አድርጉበት። በቃ ደግሞ ሲነሳ እንደ ፉርናችሁ ማብሰል ነው። ሹፉ ቤተሰብ ከስ በዳቦ ይዩት። ዳቦአችንን ስኒያው ሰፊ ስለሆነ ዙሪያውን አድርጌበት ነው። ሲያምር ዩ ከሱ ይሄ ቀንበር ያላለው ገስቲር ስላለው ነው። ዩቲዩብ የውሃ ዳቦ ነው የሚመስለው። ማሻአላህ